የሚያስለቅሱ ሰዎችን ጎናችሁ ላይ ቀጥራችሁ ያኖራችሁ ሰዎች ምን ፈልጋችሁ ነው? ባገኙ ቁጥር ሁሉ በጣም ታሳዝኛለሽ በእውነት እንዲህ ሆነሽ፣ ጠዋትም ሲመጡ ዛሬ ደግሞ ብሶብሻል፣ ሶስተኛው ቀን ደግሞ አሁን ደግሞ ጭራሽ አንጀት ይበላል ያንቺ ነገር ምናምን። እንደዚህ አይነት ሰዎችን ይዛችሁ የምትዞሩ ሰዎች ተለያዩ፣ አውጧቸው ከቤታችሁ። አጠገብ ያለውን ሰው እኔ ቤት ለቅሶ የለም በልልኝ። የቤቴ ለቅሶ ወደ ሳቅ ተለውጧል። ከዚህ በኋላ በእኔ ቤት ምስጋና ነው። ከዚህ በኋላ እኔ ቤት ዝማሬ ነው። ከዚህ በኋላ እኔ ቤት ክብር ነው። ከዚህ በኋላ እኔ ቤት ሞገስ አለ። ከዚህ በኋላ የኔ ቤት ለቅሶ በሳቅ ተለውጧል። የብዙ ሰዎችን ደስታ የያዘው ሰይጣን ሳይሆን ሰው መሳይ ሰይጣኖች ናቸው። 100 ቢሸጥ ማለት ነው 100 እስኪ ደምሩት 3 4 5 10 ብር ያወጣ። ከዚህ ይልቅ 10 ብር ብሰጥ ላንተ ወዳጅ ነው። ሁሉ ምንም አያረግም። በቃ እኔ አትጠቅመኝም ሂድ በልልኝ። አዎ ምንም ጓደኛ መሆን ያለብህ ከማን ጋር እንደሆነ ልንገርህ። ሲያገኝህ ወርቅም ቢሆን ትነሳለህ የሚል አይዞ ተስፋ አለ፣ ትነሳለህ። ደግሞ ይሄ ትንሽ ነው ታልፋለህ የሚል ጀግና ጓደኛ ያስፈልጋል። አሜን አሜን አሜን። አልቅሶ የሚያስለቅስ አያስፈልግም። አዝኖ የሚያሳዝን አያስፈልግም። አሜን አሜን አሜን። ጠላቴ ሆይ በልልኝ አንድ ጊዜ። እኔ ቤት ለቅሶ የለም፣ እኔ ቤት ሐዘን የለም፣ እኔ ቤት ውርደት የለም። የቤቴ ጉዳይ ተለውጧል። ሻባጋዱዳ ቫንዶኖ ሶኮታ አቬሎ ኮኮናንዚ ዲቫ ቫሎጆኖ ሶኮቱና ቭራሲኬቴ